የእመቤታችን የቅድስት ድንግል ማርያም ስሟን የምናነሳው ስዕሏን የምንሰግድለት ለምን ይመስላችኋል? ሰው ድንግል ማርያምን ከወደደ ማርያም ብሎ አይቀርም። ጽጌ ማለት አበባ ነው እና አበባና እመቤታችንን ምንድን ነው የሚያገናኛቸው? የኪሩቤልን ስዕል ያዘለችውን ታቦት ሲያይ ዳዊት ከዘለለ እኔ የድንግል ማርያምን ስዕል እያየው እንደው ሆነ ብንከባለልስ የእግዚአብሔርን ፈቃድ በሕይወቷ ዘመን ያገለገለች አበባ ድንግል ማርያም ነው። ድንግል ማርያም ስሟ በተጠራበት የእግዚአብሔር ፈቃድ አለ። እሷ ጋር ሲጠጋ ሰው የእግዚአብሔርን ፈቃድ ያገኘው። እንዴት ነው ዓለም ሁሉ ሲረገም ወይም እርግማን ካለባቸው እናት አባት ተወልዳ እሷ እንዴት ነው እርግማን ሳይኖርባት የቀረ? በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ዘሰብሐ ምህረቶ ለእግዚእነ። ምህረቱን ቸርነቱን ይቅርታውን በሕይወታችን ያልነፈገን የአባቶቻችን አምላክ ቅዱስ እግዚአብሔር ላደረገልን በጎ ነገር ሁሉ ስሙ የተመሰገነ ይሁን። የእናታችን የድንግል ማርያም የቅዱሳን መላእክት፣ የቅዱሳን ነቢያት፣ የቅዱሳን ሐዋርያት፣ የቅዱሳን ሰማዕታት፣ የቅዱሳን ጻድቃን በረከትና ረድኤታቸው በሁላችን ላይ ጸንቶ ይኖር። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ አባቶች መነኮሳት፣ እናቶች መነኮሳያት፣ የጌታችን የመድኃኒታችን የኢየሱስ ክርስቶስ ቤተሰቦች የሆናችሁ በዚህ ያላችሁ የጉባኤ ደቀ መዛሙርት ምዕመናን ሁላችሁ አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን ሰነበታችሁ? እንደምን ዋላችሁ? እንደምን አመሻችሁ? ቸርነት ገንዘቡ የሆነ ፈጣሪያችን ስሙ ለዘላለም የተመሰገነ ይሁን። እንዲያው በሳምንት የምንገናኝበት መድረክ ራሱ ስለፈጠረልን ዓይን ሲርቅም ልብም አብሮ ይርቃል አይደለም? ስንተያይም ጥሩ ነው። ሰው ደህንነቱ ይታወቃል። ሰላም መዋሉ ሰላም ማደሩ። ከዚያ በላይ ደግሞ የነፍስ አደባባይ ነው። ለነፍሳችን የሚገባን እንማማራለን። ይህን ሁሉ ያዘጋጀልን ደግሞ ራሱ ፈጣሪያችን ነው። በዚህ ሰዓት የእግዚአብሔር ቃል በጎ ሰላም ነው። እንኳን የእግዚአብሔርን ቃል ደህና ሰነበታችሁ የሚል ተብሎ ለመነጋገር መሬት የጠበባቸው ብዙ ወገኖቻችን አሉና እኛ ግን በአዳራሽ ተሰብስበን ሰው ውሎ በማይገባበት አድሮ በማይነሳበት ወቅት በሰላም እንድናድር በሰላም እንድንሰበሰብ ሰላሙን ስለሰጠን የአባቶቻችን ፈጣሪ እግዚአብሔር በድጋሚ ይክበር ይመስገን። ሁላችሁንም የእመቤታችን የስደቷ ወራት ለሚታሰብበት ለጽጌ ዋዜማ እንዲሁም ለክረምቱ መውጫ እንኳን አደረሳችሁ። ዛሬ መስከረም 25 ቀን የክረምቱ መውጫ ፀዓተ ክረምት ይባላል። ነገ እንግዲህ ዛሬ ክረምት አበቃ ማለት የሚባለው ዛሬ ነው። መስከረም 25 ክረምት አብቅቷል። ክረምቱን አሳልፈን ደግሞ ከመከር ሌላ ሁለተኛ ወቅት ተቀበል ማለት ነው። ዓመቱ ከአራት ይከፈላል። በ91 ቀን ክረምቱ 91 ቀን ነው። ከሰኔ 26 ጀምሮ ሲቆጠር መከሩም 91፣ በጋውም 91፣ ጸደዩም ደግሞ 91 ይሆናል። ደግሞ በልጉ ደግሞ 91 እና አራቱን ወቅቶች እግዚአብሔር በ91 ክፍሉ ይመግባል። እንግዲህ ከአራቱ አንዱን አለፍን ማለት ነው። ክረምቱን ደግሞ አልፈናል። ደግሞ ቀጥሎ እንግዲህ መከሩን አምጥቶልናል። ይህንንም የበረከት ያርግልን። እንደ እግዚአብሔርም ፈቃድ ዛሬ የምንማማረው ጽጌ መዓዛ ሰናይ በሚል በጎ መዓዛ ያላት አበባ በሚል ርዕስ እንማማራለን። ቃሉ የት ነው ያለው? የሆነ መጽሐፍ አለ። የት ነው ያለው? ውዳሴ ማርያም ላይ ነው ያለው። ውዳሴ ማርያም ነው። የእሑድ ውዳሴ ማርያም የእሑድ ውዳሴ ማርያም ላይ ነው ያለው። ዛሬ ቀኑ ማን ነው? እሑድ። ስለዚህ የእሑድ ውዳሴ ማርያም ላይ
ተፈሥሒ ማርያም ምልዕተ ሰናይ ዘወለድኪ እግዚአብሔር ቃል አንቲ ውእቱ ጽጌ መዓዛ ሰናይ እንተ ሰረጸት እምሥሩ ረሴ የሚለው ነው ማለት ነው። ስለዚህ በጎ መዓዛ ያላት አበባ ጽጌ መዓዛ ሰናይት የሚለው ነው። የእሑድ ውዳሴ ማርያም ነው ያለው። ደራሲው ቅዱስ ኤፍሬም ነው። ደራሲው ቅዱስ ኤፍሬም ነው። ስለ ቅዱስ ኤፍሬም የተወሰኑ ነገሮችን ልንገራችሁ። አራተኛው ክፍለ ዘመን ላይ የነበረ ሊቅ ነው ቅዱስ ኤፍሬም። አራተኛው ክፍለ ዘመን ላይ የነበረ ሊቅ ነው እና በኒቅያ ጉባኤ ጊዜ አርዮስ ሲወገዝ የዚያን ጊዜ በዲቁና ሆኖ ከጉባኤው ተሳትፎ ነበረ። የሶሪያ ወይም የአንጾኪያ ሊቀ ጳጳስ የነበረውን ቅዱስ ያዕቆብ ዘንጽቤንን ተከትሎ ሄዶ በዲቁናው የኒቅያ ጉባኤን የተሳተፈ አባት ነው። ቅዱስ ኤፍሬም ከአንደበቱ የሚወጣው ቃል ብዙ አዕዋፍ ሲመገቡት በሕልሙ አይቶ ነበረ። ያ ደግሞ ከሰውነቱ የወጣው ሰፊ የሆነ ድርሰቱ ነው። ቅዱስ ኤፍሬም እጅግ መናኝ ሰው ነበር። እጅግ መናኝ እና በትህርምት የሚኖር ሰው ነበር። ብዙ ጊዜ ከማስተማር ይልቅ ለትህርምት እያደላ ዋሻ እየሄደ ይቀመጥ ነበር። ማስተማሩን እየተወ ዋሻ እየሄደ እግዚአብሔር ደግሞ ያንተ ጸጋ ማስተማር ነው እንጂ በዋሻ መቀመጥ አይደለም እያለ እያስወጣው እየወጣ ያስተምር ነበረ። ብዙ አስተምሯል። እውነት ለመናገር በንጽህናው የተመሰከረለት አባት ነበር። እጅግ ንጹሕ ነበር። በንጽህናው በድንግልናው የተመሰከረለት አባት ነው። እንዲያውም በዘመኑ እሱ ዲያቆን ሳለ አንዲት ሴት ከሌላ ኤፍሬም ከሚባል ሰው ትጸንሳለች እና ኤፍሬም ከሚባል ሰው ጸንሳ ያ የጸነሰችለት ሰው መጥቶ ከቅዱስ ኤፍሬም ነው የጸነስኩበት ያላት፣ ስም ለማሳሳት ማለት እና ከኤፍሬም ነው የጸነስኩ ብላ ካደች። እናት አባቷ እንዳይቆጧት ማለት ነው። የዚያን ጊዜ ሰው ሁሉ ጉድ አለ። ቅዱስ ያዕቆብ ዘንጽቤን ሊቀ ጳጳሱ ከዚች ሴት ወልደሃል ወይ ሲለው አዎን፣ በአደባባይ ልጁ ሲወለድ ልጅን ተቀበል ሲባል ተቀበለ። በኋላ ተቀብሎ ሰው ሁሉ በሐሜት ተጎዳ። በሐሜት ተጎድቶ በቃ ዲያቆናትን ቄሶችን ብቻ ሳይሆን ጳጳሳትን ሁሉ በዚህ መጠርጠር ጀመረ። የማን እያደረጉ ነው የሚኖሩ እያለ መጠርጠር ሲጀመር የክርስትና ዕለት ቅዱስ ኤፍሬም መጣና ያንን ሕፃን ተቀብሎ ቀኖና ተሰጥቶት ቤተክርስቲያን እንዳትገባ መቅደስ እንዳትገባ ተብሎ እየኖረ ነበር። የክርስትና ዕለት ግን አባቴ ከመቅደስ እንድገባ ፍቀድልኝ ብሎ አስፈቅዶ ልጁን ተቀብሎ አንተ ሕፃን ሰማይና ምድርን በፈጠረ አምላክ ይዤሃለሁ የኔ ልጅ ነህ ወይ ብሎ ጠየቀው። እኔ አይደለሁም ሌላ ኤፍሬም የሚባል ሰውዬ ልጅ ነኝ ብሎ ያ ሕፃን መስክሮ ዕለቱን አልፏል እና በንጽህናው በጣም የተመሰከረለት ንጹሕ አባት ነው። ከዕለታት አንድ ቀን መልኩ እጅግ ውብ ነበር ቅዱስ ኤፍሬም እና አንዲት በዝሙት የምትኖር ሴት ደጋግማ ለዝሙት ጠይቃው አይሆንም ብሎ አይሆንም ቢለኝ አንሶ ቢያንስ ማናደድ አለብኝ ብላ እየተከተለች እንዲህ ትለዋለች። ከዚያ አንድ ቀን ነይ እሺ በቃ የፈለግሽውን እናደርጋለን አላት። እየተከተለች ስትሄድ ከገበያ መሀል ደረሱ። በቃ እዚህ እንግዲህ እንተኛ አላት። እንዴ ከዚህ ሰው አላለችው። እንግዲህ ሰውን ከፈራሽ ሁሉን የሚያይ እግዚአብሔርን አትፈሪም እንዴ ብሎ እሷንም ንስሐ አስገብቷል።
ይሄ ሁለተኛው የቅዱስ ኤፍሬም የንጽህና ታሪኩ ነው ማለት ነው። ከዕለታት አንድ ቀን ደግሞ እንዳልኳችሁ ባውቀደም ታሪክ ያውቃለሁ። ሴቶች ተሰብስበው ትክ ብለው ሲያዩት ለምን ነው እንደዚህ የምታዩኝ ሲላቸው እኛ አንዲቱ ብድግ አድርጋ እኔማ የወጣሁበትን ነው ሴት ከወንድ ስለተገኘች ነው፣ አንተስ የወጣህበትን አታይም አለችው። ወንድ ከመሬት ነው የተፈጠረ፣ ያንን እግዚአብሔር ሲገስጸኝ ነው ብሎ ሰው ቀና ብሎ ሳያይ መሬት ለመሬት እያየ እስከ ዕድሜ ዘመኑ ኑሯል ይባላል። የሚያስደንቃችሁ ይሄ ብቻ አይደለም። ቅዱስ ኤፍሬም ሴት በጣም ይወድ ነበር። በምድር ላይ ከሰው ልጆች እንደ ሴቶች የሚወደው የለም። ለምንድን ነው ሲባል ድንግል ማርያምን በመውደዱ የሴትን ጾታ ሁሉ ይወድ ነበር ማለት ነው። እና ለሴቶች መዝሙር እየደረሰ በቤተክርስቲያን እንዲዘምሩ ያደርግላቸው ነው ያደርጉ ነበር። ደርሱ ሴቶች ሁሉ መጽሐፎችን ሁሉ ደርሶ ሴቶች ብቻ የሚዘምሩት መዝሙር በቤተክርስቲያን አዘጋጅቶ እንዲዘምሩ የእግዚአብሔርን ክብር እንዲገልጡ ያደርግ ነበር እና ሴት ባየ ቁጥር ድንግል ማርያምን ያስታውስ ነበር ይባላል። እና ለዚህ ነው ምክወደድና ግት እያለ እመቤታችንን የገለጻት ማና በጣም በድንግል ማርያም የተመሰጠ ሰው ነው። እረኛው ወደ በጎች ልጅ መጣና በበጎች ልጅ ማህፀን በግ ሆነ ይላል። አይገርማችሁም? ይሄ እረኛ መጣ፣ ከበጎች መካከል አደረ፣ በበጊቱ ማህፀን ገብቶ ግን በግ ሆኖ ለእኛ ተወለደ። ጸጉሩን ለበስ ነው፣ ስጋውን በላ ነው፣ ደሙን ጠጣ ነው እያለ ይናገራል። እጅግ በጣም በክርስቶስ ሰው መሆን የሚደነቅ ሰው ነበር። ቅዱስ ኤፍሬም ርኅሩህ ሰው ነበረ። ርኅሩህ ነው፣ በጣም ደግ። ከርኅራኄው የተነሳ መናፍቃንን ከመከራከር ይልቅ መመሰጥ ይወድ ነበር። መልስ የሚሰጠው በመመሰጥ ነበር፣ እልክ በማስያዝ አልነበር። የእግዚአብሔርን ቸርነት ማድነቅ ላይ ያተኩር ነበረ እና ለሰው ድነት የሚተጋ ሰው። አንድ ሰው እንደውም አንድ መናፍቅ በክርክር ሲያሸንፈው ቅዱስ ኤፍሬምን በጥፊ በመምታቱ እጁ ደርቋል። ወዲያው እባብ መጥቶ በልቶታል። እና በእግዚአብሔር የሚከራከር እጅግ ደግ አባት ነበረ። ረሃብ ተከስቶ በሀገሩ የረሃብ ዘመን ሲመጣ እና ችግር ሆኖ ሲራብ ቁሞ መንደር ለመንደር እየለመነ ድሆችን ያበላ ነበር። እየለመነ እየወሰደ በየቤታቸው ድሆችን የሚያበላ ደግ አባት። እሱ ሸክላ እየሰራ የተረፈውን ለድሃ ይሰጣል። ከዚያ ሲያልፍ ደግሞ የረሃቡን ዘመን የአንድ ሀገር ሰው የኦዴሳ ከተማን ሕዝብ እየለመነ አብልቷል። እግዚአብሔር በንጽህናው በቅድስናው በትህርምቱ በትህትናው በርኅራኄው ፍጹም ደግ ሰው ነበር። ልቡ ቅን። ከደግነቱ በዚህ ሁሉ የተነሳ የአሦር ንጉሥ መጥቶ ንጽቢን ከተማ ሊወራት ባለ ጊዜ ንጉሱ አገሪቱን ሊያጠፋት ስለነበረ በጸሎቱ ጸልዮ በጣም ብዙ የብረት ሰረገላ ይዞ የመጣውን ንጉስ በትንኝ ተዋግቶ መልሶታል። ቅዱስ ኤፍሬም ጸልዮ ትንኝ ሲልክበት ትንኙ እየነደፈ የንጉሱን ሰራዊት በትኗቸዋል። እና ቅዱስ ኤፍሬም ግንቡን ቢፈርስበት ደግሞ የከተማውን ግንብ ቢሰብረው ግንቡን በጸሎት አሳድጎታል። ቅዱስ ኤፍሬም የንጉስ ሰራዊት እንዳይገባ ማለት ነው። እጅግ ድንቅ ድንቅ ታምራትን ያደረገ ግብጽ ሂዶ የግብጽ አባቶችና እናቶችን ገዳማትን ተባርኮ በረከት ለመቀበል ወደ ግብጽ ገዳማት ከአባ ብሶይ ወይም ቢሾይ ይሏቸዋል። ከአባ ብሶይ ገዳም ሂዶ መቋሚያውን ተክሏት ገብቶ ሲወጣ ቅጠል አውጥታ አፍርታ ጥሏት ሂዶ እስከዛሬ ድረስ ዛፊቱ አለች። እኔም የማየት እድል ገጥሞኛል። ይህን ያህል 1000 ዓመት እስከዛሬ ድረስ ዛፊቱ አለች ግብጽ ውስጥ እና ብዙ ድውያን የፈወሰች እና መቁረጥ አይቻልም ብለውን እኔም ዘልዬ እንደ ወጣት ሳያዩኝ እቆርጣለሁ ብዬ ደረሰብኝ። የግብጽ መነኩሴ አስተተውኝ ስትቆርጥ እና እጅግ በጣም
እንግዲህ በጥሩ ሁላ የምትመሰክርለት ደግ አባት ነው ቅዱስ ኤፍሬም። በእመቤታችን የተመሰጠ በእግዚአብሔር ሰው መሆን ላይ ልቡ የተሰቀለ አባት ነበረ። ከዚህ የተነሳ እመቤታችን ከመውደዱ የተነሳ እኛ የምናውቃት ውዳሴ ማርያም ነው። በጣም ብዙ ሺህ ድርሰቶችን ደርሶላታል ለእመቤታችን። እንግዲህ ደግ ሰው ምክንያት ፈልጎ ያመሰግናል አይደለም? ክፉ ሰው ደግሞ ምክንያት ፈልጎ ይነቅፋል። እና ቅዱስ ኤፍሬም ምክንያት እየፈለገ እመቤታችን የሚያመሰግኑ ሊቃውንት ሳይ ሶስቱ ነው ያለው። ቅዱስ ኤፍሬም፣ አባ ጊዮርጊስ፣ ቅዱስ ያሬድ፣ እነዚህ ሌሎችም እና አባ ጽጌ ድንግል ብዙ ናቸው። እነዚህ ሁሉ ድንግል ማርያም የሆነች ነገር ሲያገኙ ምክንያት ፈልገው ያመሰግናሉ ማለት ነው። እና እመቤታችን እንግዲህ በሁሉ ነገር መስሏታል። እንግዲህ በማሰሮ መስሏታል፣ በመቅረዝ፣ በማይጠንት፣ በሰማይ፣ በምድር፣ በበትር፣ በምስራቅ፣ በአዝመራ፣ በሁሉ ነገር መስሎ አመስግኗት። በዓይን መስሏታል። በዓይን በሁሉ ነገር መስሎ ሲያበቃል እንደው ዛሬ ደግሞ አንዷን ምሳሌውን የቅዱስ ኤፍሬምን አንዷን እስኪ እንማር ብዬ አንዷን እመቤታችንን ምን ብሎ ያመሰግናት? በጎ መዓዛ ያላት ምንድን ናት ነው ያላት? አበባ ናት ብሎ አመስግኗታል። እና እንደው ጌታ መድኃኔዓለም በእናቱ ፍቅር የባረከው ነው እና የእሱንም በረከት አሳድሮብን እናቱን በረከቷን እንድንሳተፍ ፍቅሯ በልቡናችን እንዲሳልብን የመድኃኔዓለም ቸርነት ይርዳል። እንደዚህ ካልን ስለ ቅዱስ ኤፍሬም ይህን ያህል ካልን ውዳሴ ማርያም ላይ የሚታተተውን ነገር በውዳሴ ማርያም ትርጓሜ ስለምንሰማው እሱን መድገም አያስፈልገኝም ማለት ነው። የሁሉ ውዳሴ ማርያም ላይ በጎ መዓዛ ያላት አበባ ብሏታል። ይሄንን ከየት ነው የወሰደው ነው? ከእሴይ ስር የተገኘች በጎ መዓዛ ያላት አበባ ናት ብሎ እመቤታችንን አመስግኗታል። አጭር ነገር ነው የምንነጋገረው። ከእሴይ ስር የተገኘች በጎ መዓዛ ያላት አበባ ተፈሥሒ ኦ ማርያም ርግብ ሰናይት እንተ ወለድኪ ለነ ዘእግዚአብሔር ቃለ፣ የእግዚአብሔር አካላዊ ቃልን የወለድሽ መልካም ርግብ እመቤታችን ሆይ ደስ ይበልሽ ብሎ ይጀምርና አንቺ በጎ መዓዛ ያላት የአበባ ናት ይላል። ይህን የወሰደው ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1 ላይ ነው የወሰደው። እንዳለ ቃሉን ወስዶ ያመሰገነው ተወፅእ በትር እምስር እሴይ ወየዐርግ ጽጌ እምጉንዱ ወየዐርፍ ዲቤሁ መንፈሰ እግዚአብሔር መንፈሰ ጥበብ ወአእምሮ መንፈሰ ኃይል ወምክር መንፈሰ ልቡና ወመንፈሰ ፍርሃተ እግዚአብሔር ይላል ትንቢተ ኢሳይያስ ምዕራፍ 11 ቁጥር 1። ከእሴይ ስር በትር ይወጣል ወይም ግንድ ይወጣል ወይም ቁጥቋጦ ይወጣል። ከእሴይ ስር በትር ትወጣለች። በአማርኛ ብትር ቢባል በትር ትወጣለች ከእሴይ ስር። ከግንዱ ደግሞ አበባ ይወጣል። የእግዚአብሔር መንፈስም በላዩ ላይ ያርፍበታል። የጥበብና የእውቀት መንፈስ፣ የኃይልና የምክር መንፈስ፣ ልብ የሚያስደርግ የልቡና መንፈስ እና እግዚአብሔርን የመፍራት መንፈስ ያርፍበታል ብሎ ነቢዩ ኢሳይያስ ተናግሮ ነበረ። እና ያቺ አበባ አንቺ ነሽ ይላል። እኔ እንግዲህ ይህንን መሰረት አድርገን አንድ ሁለት አበባዎችን መጽሐፍ ቅዱስ ላይ እመቤታችን የሚመሰሉባቸውን አሳይቼ ጨርሳለሁ። እመቤታችን ጽጌ ላይ ለምንድን ነው የምናስባት የሚለውን እንድናውቅ ነው። አሁን ዘመነ ጽጌ ስለመጣ ድንግል ማርያምና ዘመነ ጽጌን ወይም አበባና ድንግል ማርያምን ምን ያገናኛቸዋል ለማለት ነው። ጽጌ ማለት አበባ ነው እና አበባና እመቤታችንን ምንድን ነው የሚያገናኛቸው? ከአበባ ዘመን ጋር የአበባ ዘመን ሲመጣ የእመቤታችን ስደት ለምንድን ነው የምናስበው? እመቤታችን የተሰደደች አሁን መስከረም 26 አይደለም። ለመታሰቢያ አባቶቻችን በዚህ ሰዓት አምጥተው በዓሉን ሰርተውት ነው እንጂ የተሰደደች መስከረም 26 አይደለም፣ ግንቦት ላይ ነው የተሰደደችው። ስለዚህ እንደዛ ከሆነ ታኅሳስ ግንቦት ናቸው ስደቷ የሚታሰቡት። በታኅሳስ ተነስታ ግብፅ ወደ ግንቦት ትደርሳለች። አሁን ታዲያ ለምንድን ነው የሚደረሰው የሚታሰበው የሚለውን
እመቤታችን አበባ ስለሆነች በአበባ ዘመን የስደቷ ወራት እንዲታሰቡ ነዋል ማለት ነው። እመቤታችን ለምንድን ነው አበባ የምትባለው ሲባል የመጀመሪያው ከእሴይ ስር በትር ትወጣለች ብሎ ይናገራል። ከዚያ ደግሞ ከጉንዱ አበባ ይወጣል ይላል። ይሄንን ሲተረጉሙት ከእሴይ ስር በትር ትወጣለች አላት ድንግል ማርያምን ይሆናል። እንደ ቅዱስ ያሬድ አተረጓጎም ነው። ይሄ በትር የተባለችው ድንግል ማርያም ናት። አበባ የተባለው ደግሞ ኢየሱስ ክርስቶስ ነው። ተወጽእ በትር እምስሩ እሴይ ወየዐርግ ጽጌ እምጉንዱ ወይእቲ በትር አምሳለ ማርያም ድንግል ወጽጌ ዘወፃ እምኔሃ አምሳሉ ለወልድ ይላል ቅዱስ ያሬድ። ከእሴይ ስር በትር ትወጣለች፣ ከግንዱም አበባ ይወጣል። ያች በትር ድንግል ማርያም ናት። ከዚያች በትር የወጣው አበባም ልጇ ኢየሱስ ክርስቶስ ነው ይላል። ቅዱስ ኤፍሬም ደግሞ ቅዱስ ያሬድ ጉንዱን ወይም በትሪቱን ድንግል ማርያም ብሎ አበባውን ጌታን አደረገው። ቅዱስ ኤፍሬም ደግሞ አበባይቱን ድንግል ማርያም አደረጋት። ጉንዱን ዳዊት አድርጎ ስሩን እሴይ አድርጎ ጉንዱን ዳዊትን አድርጎ አበባይቱ ደግሞ ድንግል ማርያም ሆነች ማለት ነው። እንደዚህ ሲሆን መዓዛው ደግሞ ማን ይሆናል? ኢየሱስ ክርስቶስ ይሆናል። እንደ ቅዱስ ኤፍሬም መዓዛው ኢየሱስ ክርስቶስ ይሆናል። እንደ ቅዱስ ያሬድ ደግሞ አበባው ማን ይሆናል? ኢየሱስ ክርስቶስ ይሆናል። ድንግል ማርያም ትሆናለች፣ በትር ትሆናለች። ድንግል ማርያም በትር ስትሆን መድኃኒዓለም ምን ይሆናል? አበባ በሉ እንጂ። ድንግል ማርያም አበባ ስትሆን ጌታ ምን ይሆናል? መዓዛ ሰናይ ይሆናል ማለት ነው። በጎ መዓዛ ይሆናል ማለት ነው። ከዚህ የተነሳ ትንቢተ ኢሳይያስ ላይ ያለውን ወስዶ አንቺ በጎ መዓዛ ያለሽ አበባ ነሽ አለ። አሁን ልብ ብላችሁ ታስተውላላችሁ። አበባውን ሲሉ ምን ይሰፍርበታል? ከአበባው ነው ንቦች ወይም አንብት ይሰፍሩበታል ማለት አንብት ይሰፍሩበታል። ኢሳይያስ በዚህ ግስ እየተናገረ ነው። በንብና በአበባ ግስ እየነገረ ነው። በአበባና በግስ አማርኛ አካሄድ እየነገረ ነው። ከእሴይ ስር ብትር ትወጣለች፣ አበባ ከግንዱ ይወጣል። በአበባው ምክንያት ምን ይሰፍርበታል የሚለው የእግዚአብሔር መንፈስ ይሰፍርበታል ይላል። የኃይል መንፈስ፣ የምክር መንፈስ፣ የጥበብ መንፈስ፣ የእውቀት መንፈስ፣ እግዚአብሔርን የመፍራት መንፈስ በዚህ ይሰፍርበታል አለ። ልብ ብላችሁ ስሙ። ለምን አበባ ይወጣል ካለና የእግዚአብሔር መንፈስ በላዩ ላይ ይሰፍርበታል አለ። ንብ በአበባ ላይ እንደሚሰፍር ሁሉ የእግዚአብሔር መንፈስ በዚያች አበባ ላይ ይሰፍራል አለ። እንግዲህ ልብ ብላችሁ ስሙ። እናታችን ሔዋንና አባታችን አዳም ከበደሉ በኋላ ምንድን ነበር ያጣነው? የእግዚአብሔርን መንፈስ ነበር ያጣነው። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 1 ጀምሮ ስታነቡ መንፈሴ ከዚህ ሕዝብ ጋር አይኖርም ይላል። መንፈሴ ከዚህ ሕዝብ ጋር አይኖርም። ለምን? እስመ ሥጋ እሙንቱ፣ እነሱ ሥጋ ናቸውና ከዚህ በኋላ በዚህ ወገን ላይ መንፈሴ አይኖርም ብሎ እግዚአብሔር ይናገራል። ስለዚህ የእግዚአብሔር መንፈስ ለ5500 ዘመን ከሰው ልጆች ርቆ ነበረ። ከሰው ልጆች ርቆ ነበረ። ለምን? በደል ስለሰራ። መንፈስ ቅዱስ እንዲያድርብን የሚያደርግ መዓዛ ስለሌለን በእናታችንና በአዳም ሔዋን ኃጢአት እንግዲህ እንደምታውቁት ሁልጊዜ በክርፋት ነው የሚመሰለው። በክርፋት፣ በቆሻሻ፣ በረከሰ ነገር ነው። መቆሸሽ፣ መዛግ፣ መርከስ ንቦችን እንደሚያስወጣቸው ሁሉ መጎስቆልና በኃጢአት መርከስ መንፈስ ቅዱስን ከሰው ልጅ አስወጥቶ ይሰደዋል። እንደምታውቁት ከሰው ልጅ አስወጥቶ ይሰደዋል። ንቦች ቀፎው ሲቆሽሽ ወጥተው ይሄዳል። እርጥበት ሲያገኘው
ወይም ሲበሰብስ ቆሻሻ ሲሆን ንቦቹ ወጥተው ነው የሚሄዱት፣ ወጥተው ይሄዳሉ። ሲታጠንላቸው መዓዛው ሲያምር በአካባቢው ጥሩ ጥሩ አበባ ሲተከል ደግሞ ንቦች መልሰው መጥተው ይሰፍራሉ። ልክ እንደዚህ ሁሉ በእኛ በነበረው ርኩሰት ምክንያት መንፈስ ቅዱስ ወጥቶ ከሰው ልጆች ተለይቶ ሄዶ ነበረ። በውጭ ርቆ ይጠብቀን ነበር፣ ግን ረድኤቱ አልተለየንም። አባቶቻችንም ራቅ ብሎ ይጠብቃቸዋል። በልጅነት ግን አልተጠጋንም፣ በእኛም አላደረም፣ አልተዋሃደንም። ስለዚህ መንፈስ ርቆን እየቃተት እየደከም እንኖር ነበረ ቢባል በእውነት ቅዱስ ዳዊትም ይህንን ነበረ። ቢርቀው ወደ ፈጣሪ ፊት የምደርሰው መቼ ነው? አባቶቻችን በልብ እየገሰገሱ በእግረ ሕሊና እየሮጡ መንፈስ ቅዱስን የሚዋሃድበት ዘመን ቢርቃቸው አምላኬ አምላኬ ገይሳሌከ ፈጣሪዬ ወደ አንተ ገሰግሳለሁ፣ ጸማት ነፍሴ ለከ ሰውነቴ አንተን ተጠማች፣ ማይዜ እበጽሕ ወእሬ ገጾ ለአምላኬ ደርሼ የፈጣሪዬን ስም የማየው መቼ ነው እያሉ ሲመኙ ይኖሩ ነበረ። አሁን እንደዚህ ሆነን ስንኖር ቀፎው ሲታጠን አበባ ሲተከል ንብ መልሶ መጥቶ በቀፎው እንደሚሰፍረው ሁሉ መልካም የሆነች አበባ ከእሴይ ስር በቀለች። ያቺ መልካም የሆነች አበባ እመቤታችን ቅድስት ድንግል ማርያም ናት። መዓዛ ድንግልናዋም ከሰማይ እግዚአብሔርን ስቦ ያመጣ ነበረ። ስለዚህ ምን አለ? ርእስኢ ቤታዊቲ እስመ አፍቀረ ንጉሥ ነኪ፣ የአባትሽና የእናትሽን ቤት እርሽ፣ ንጉሥ እግዚአብሔር መዓዛ ድንግልናሽን ወዷልና ይላል ቅዱስ ዳዊት መዝሙር 44 ላይ ሲናገር። ያንን አይቶ እግዚአብሔር ነጸረ አብ ሰማይ፣ እግዚአብሔር አብ በልዕልና ሆኖ በንጽህና በቅድስና ያጌጠ እሱን ለማሳደር መዓዛ ያለው እንዳለ ብሎ ከትውልድ ፈልጎ ነበር፣ ግን አልተገኘም። ሐወፀ እግዚአብሔር እምሰማይ፣ እግዚአብሔር ከሰማይ ሆኖ ጎበኝ፣ አንድም በጎ ሰው ግን አልተገኘም። አልቦ ዘይገብራ ለሰናይት ወኢአሐዱ እምኔሆሙ፣ ከነሱስ እንኳ እግዚአብሔርን አንዱስ እንኳ እግዚአብሔርን ማደሪያ ለመሆን ለእግዚአብሔር በቅቶ የተገኘ ሰው አልተገኘም። አበባይቱ እመቤታችን ቅድስት ድንግል ማርያም እሷ ተዘጋጅታ እሾህ የሌለባት ነውር የሌለባት ነቀፋ የሌለባት ሆና በተገኘች ጊዜ ያንን የድንግልናዋን መዓዛ አይቶ እግዚአብሔር አብ ልጁን ሰደደ፣ እግዚአብሔር ወልድ ወደዚህ መጣ። ያ ንጽህናችን ባለመጠበቁ ወጥቶ የነበረው መንፈስ ልክ እንደ ንቡ ወደ ማን መጣ? ወደዚህች አበባ መጣ። ምንድን ያላት ቅዱስ ገብርኤል? መንፈሰ እግዚአብሔር ቅዱስ ይመጽእ ላዕሌኪ፣ የእግዚአብሔር መንፈስ በአንቺ ላይ ይመጣል አላት። አሁን ይሄ በሌሎች ሴቶች ላይ አልመጣም ነበር። ለምን? አበባ አይደሉም፣ ንጹህ አይደሉም፣ መዓዛ ድንግልና የላቸውም፣ የቅድስና ውበት የላቸውም። በቅባት በሽቱ ተኳኩለው የሚይዙት ጌጥ እንጂ የነፍስ ውበት አልነበራቸው። ለምን? የሔዋን እርግማን ልጆቿን ሁሉ አስሮ ስለነበረ። እመቤታችን ግን አበባ ሆና ስለተገኘች መጀመሪያ የእግዚአብሔር መንፈስ በድንግል ማርያም ላይ መጥቶ ሰፈረ። ያ የእውቀት መንፈስ፣ የኃይል መንፈስ፣ ምክር የሚያስደርግ መንፈስ፣ እውቀት የሚገልጥ መንፈስ፣ እግዚአብሔርን የሚፈሩበትን ልቡና የሚሰጠው መንፈስ መጀመሪያ መጥቶ ያረፈባት እመቤታችን ቅድስት ድንግል ማርያም ነው። አሁን ያ መንፈስ በድንግል ማርያም ላይ ካረፈ በኋላ ልጇ ተወለደ። ተወልዶስ ምንድን ነበር ያለ? እንዲህ አለ፣ ነስሑ እስመ ቀርበት መንግስተ ሰማያት፣ መንግስተ ሰማያት ቀርባለችና ንስሐ ግቡ አለ። መንግስት ያለው ማን ነው? መንፈስ ቅዱስ። መንግስት ያለው መንፈስ ቅዱስን ነው። ርቆ የነበረው መንፈስ ቅዱስ አሁን ቀረበ ማለት ነው። ጌታችን ኢየሱስ ክርስቶስ
መንግስተ ሰማያት ቀርባለች ያለው መንፈስ ቅዱስ በልጅነት ሊሰጣችሁ ቀርቧል። ከመንፈስ ቅዱስ ውጪ ሌላ መንግስተ ሰማያት የለም። እሱ መንግስተ ሰማያት በሱ ከዚያ በኋላ ቦታይቱን እንወርሳታለን ማለት ነው። በጎ ሀብት መጣን። ሀብት ከሰናይ መንፈስ ቅዱስ በጎ ሀብት ይለዋል፣ ሌላ አይደለም። እሱ መንፈስ ቅዱስ ነው ይላል ቅዱስ ቄርሎስ። ስለዚህ እመቤታችን ቅድስት ድንግል ማርያም አበባ የምትባልበት ምክንያት መንፈስ ቅዱስ ወደኛ እንዲመጣ ምክንያት ስለሆነች ነው። መንፈስ ቅዱስ በእኛ ላይ እንዲያድር ምክንያት ስለሆነች አበባ ትባላለች። መዓዛውን ሲሉ ንቦች በአበባ ላይ እንደሚሰፍሩ በድንግል ማርያም ንጽሕና ምክንያት መንፈስ ቅዱስ ወደኛ እንዲያድር በእሷ ድንግልና መንፈስ ቅዱስ አረፈ። መንፈስ ቅዱስ ስላደረባት ስለጋረዳትም ስለጠበቃትም ከርግማን ስለጠበቃት እግዚአብሔር አብ መጥቶ ስላጸናት በሕልውና እግዚአብሔር ወልድ ሥጋዋን ስለነሳ ለእኛ መንፈስ ቅዱስ ተሰጠን። አሁን ከመንፈስ ቅዱስና ከውሃ ተወልደን የእግዚአብሔር ልጆች ለመባል በቃን ማለት ነው። ስለዚህ ነው እመቤታችን ቅድስት ድንግል ማርያም አበባ የምትባልበት ምክንያት መንፈስ ቅዱስ እንዲያድርብን ስላደረገች። እመቤታችን አበባ የምትባለው ለምን ይመስላችኋል? እርግማን ስለሌለባት ነው። እርግማን ስለሌለባት ድንግል ማርያም አበባ ተብላ ትጠራለች። እርግማን ስለሌለባት። ይሄ ምንድነው የሚያስረዳን? እንግዲህ ዛፍ ታውቃላችሁ። ከዛፍም ሁለት ዛፎችን መውሰድ እንችላለን። አንደኛው ጽጌረዳ ነው። ሁለተኛው የሱፍ አበባ ነው። እነዚህ አበባዎች ዙሪያቸው ምን አለ? እሾህ አለ። አበባው ላይ እሾህ አለ የለም? አለ የለም? አበባው ላይ የለም። አበባው ላይ ራሱ ማለት ነው። ሱፍ ከሆነ ነጩ ላይ ገዳውን እዛ ቀዩ አበባ ላይ እሾህ የለም። እሾህ ያለ ቤት ነው። በዙሪያው ዙሪያውን ያለው እሾህ ምን ይመስላችኋል? እርግማን ነው። ወይም እርግማን ያለባቸው የአዳም ልጆች ናቸው። ዙሪያውን ያለው እሾህ፣ መሀል ላይ እሾህ የሌለባት አበባ፣ እርግማን ያላረፈባት ድንግል ማርያም ነው።